ሴቶች እኮ ዘማውያን ናቸው ይላል ጓደኛው። አይ ሁሉም ሴቶች አይደሉም የሚዘሙቱም አሉ። የኔ እናት ግን ቁም ነገረኛ ናት አለ። ቁም ነገረኛ ከሆነች እስኪ አንተ ሌላ ወንድ መስለ ዛሬ ማታ አንቺ ጋር ላድር ነው በላት አለ። ሄደ እናቱ እንደዚያ ብሎ ተወራርደው እኮ ነው እንደዚህ ብሎ መፈተንም ልክ አይደለም። አፍ እኮ ነው ሁሉም ያመጣው። ኋላ ምን አደረገ? ሄደና እዚህ ቤት አለ በቃ የሚያልፈው ክርክር አለፈ፣ የሚያልፈው ክርክር አለፈ። አብሮ ከእናቱ ጋር ባንድ አልጋ ተኛ። ኋላ መጨረሻ ላይ እሱ ወደ ታች ዙሮ ተኛ። እናቱ ወደ ላይ ዙራ ስተኛ እሱ ወደ ታች ዙሮ ተኛ። ምን ሆነ ነው እንደምታረቅ አለ። አይ የወጣውበትን ማህፀን እያመሰከንኩ ነው። ማን አንተ ብትለው እኔ እኮ ልጅሽ ነኝ አለ። ከልጄ ጋር ነው የተዋረድኩ ብላ ውርደቷን ላለመስማትና ላለማየት ታንቃ ሞተች። እናቴን ያስገደለ አፌ ነው ብሎ እስከሚሞት ድረስ ድንጋይ ነክሶ ሳይናገር ሞተ። በቅድስና ማለት ነው። እናቴን ያስገደላት አፌ ነው። እንደዋዛ የወረወር ነው የቀለድ ነው ነገር ስንት ጦርነት አስነስቷል። ስንት ሰው አስገድሏል መሰላችሁ። ስንት ማህበር በታትኗል። ስንት አንድነት አናግቷል። ስለ እግዚአብሔር ቤተሰቦች አፋችንን እግዚአብሔር ይጠብቅልን። አፋችሁን እንዲሁ ከርክሙት።